ሰላም ጤና ይስጥልን። ውድና የተከበራችሁ የኬፒ ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ውድ የሀገሬ ልጆች ደህና ናችሁ ወይ? ስራ፣ ጤና ሁሉ መልካም ነው? እኔ ከሁሉ መልካም ነው፣ እግዚአብሔር ይመስገን። እንዴት ናችሁ እናንተ? እግዚአብሔር በያላችሁበት ይጠብቃችሁ፣ ከክፉ ነገር ሁሉ እሱ ይሰውራችሁ። እንዴት ናችሁ? ስራ እንዴት ይዟችኋል? ስራ እንግዲህ አሁን የታወቀ ነው። በርቱ የኔ ውዶች፣ እግዚአብሔር ከእናንተ ጋር ይሁን። ሁሌም አብራችሁን ስላላችሁ ስለምታበረታቱኝ ከልብ ከልብ አመሰግናለሁ። አሁን እንግዲህ ቪዲዮም ለቅቄ አላቅም፣ ጠፍቻለሁ። እንዴት ናችሁ? እንኳን በሰላም መጣችሁ። ላይክ ሰብስክራይብ አድርጉልኝ አዳዲሶች፣ ነባሮች ደግሞ እንግዲህ ኮመንታችሁን አስቀምጡልኝ፣ ሀሳብ አስተያየታችሁን ምክር የምትለግሱን ካላችሁ እቀበላለሁ እና ለዩቱብ አዲስ ስለሆንኩ ምክራችሁ ያስፈልገኛልና አመሰግናለሁ። ሁሌም አብራችሁኝ ስላላችሁ ስለምታበረታቱኝ እግዚአብሔር ያክብርልኝ። በጣም እወዳችኋለሁ፣ አመሰግናለሁ። እግዚአብሔር ያሰባችሁትን ሁሉ ያሳካላችሁ፣ የልባችሁን መሻት ይፈጽምላችሁ። እግዚአብሔር ከእናንተ ጋር ይሁን። በያላችሁበት ሁሉ ቤተሰቦቻችሁን ይጠብቅላችሁ። በስደትም ያላችሁ ከቤተሰቦቻችሁ ጋር በሰላም ያገናኛችሁ። የሰራችሁትን እግዚአብሔር አምላክ ይባርክላችሁ። እግዚአብሔር በሰላም በጤና ያኑራችሁ። የልባችሁን መሻት መልካም የሆነውን ሁሉ እግዚአብሔር አምላክ ያሳካላችሁ። ጤና ያጣውንም ፈጣሪ ጤናውን ይመልስለት። ሰላም ያጣውንም ፈጣሪ ሰላሙን ይመልስለት። እንግዲህ ፈጣሪ መዋደዱን መተሳሰቡን ያብዛልን። ለሀገራችን ኢትዮጵያን ሰላም ያደርግልን። ሁላችሁንም አመሰግናለሁ። እግዚአብሔር ያክብርልኝ። ዛሬ ይዤላችሁ የመጣሁት ቪዲዮ እነ ሄሉን ነው። ሄሉን እንግዲህ የሰሞኑን ቪዲዮዋን ስከታተለው ደስ ብሏታል። ስለሆነ እኔም ደስ ብሎኛል ሳያት ማለት ነው። ከቱርክ ድረስ እሷን ብሎ ወደ ኢትዮጵያ የመጣ ልጅ አለ። በመጀመሪያ እሷ እንኳን እምቢ ብላ ነበር፣ ግን በኋላ ላይ እሺ ብላዋለች። እና የሆነ ሴት ልጅ ራሷ ስታስከብር ደስ ነው የሚለኝ በጣም ማለት ነው። እና ከምንም በላይ ሴት ልጅ ራሷ ስታስከብር ራሷ ስትጠብቅ ደስ ነው የሚለኝ። እና ሄሉዬ እግዚአብሔር የወደፊትሽን መጨረሻሽን ያሳምርልሽ የኔ ውድ ጀግና ሴት ናት እሷ። እና የምር በጣም ነው ደስ የምትለኝ። ሁሌም ራሷን አስከብራ ስራዋን አትፈታም። በቃ ደስ ትለኛለች። እኔ ጀግና ሴት ሳይ በቃ በጣም ነው ውስጤን ደስ ነው የሚለኝ። እና ለጥንካሬ ሴት ልጅ ወደ ኋላ አትልም። ብዙ የሚሰብሯት ነገር ቢኖርም ግን ወርቅ አልቀረችም። እግዚአብሔርም ረድቷታልና አሁን ደግሞ እሱ መኪና ገዝቶ ሰርፕራይዝ አረጋት። አንዳንዴ ታውቃላችሁ ፈተና ሲበዛ ለመልካም ነው ብለን ብናልፈው መጨናነቅ ብንተው እና ሁሉም ነገር እግዚአብሔር ፈትኗችሁ መጨረሻችሁን ሊያሳምር ይሆናል እንደዛ የሚያደርገው። እና የእውነት እግዚአብሔር መጨረሻችንን ያሳምረው። ፈተናውን ደግሞ ተቋቁመን እንድናልፍ ይርዳን በሉ ፈተና ሲመጣብን። እና እግዚአብሔር የሚወደውን ሰው ነው የሚፈትነው። ፈትኖ እንጂ የሆነ ነገር አይሰጠንም። እንኳን እግዚአብሔር እኮ እዚህ ትምህርት ቤት ራሱ ስንማር ፈተና ተፈትነን ነው ጥሩ ውጤት የሚሰጠን። እዛ ያንን ስናልፍ ነው። እና ለሁሉም ነገር እግዚአብሔር መልካም እንጂ ክፉ ነገርን በእኛ ላይ አያደርግም። እና የማይሆነንን ነገር ነው ባይሰጠን ራሱ የማይበጀንን ነገር ነው ይዞልን የሚያሳልፈው። እና ስለ ሁሉም ነገር እግዚአብሔር ይመስገን። ጀግና ናት ሄለን። አሁን ደግሞ ሰርታ እግዚአብሔር ረድቷት ሱቅ ገዛች። እና ሱቅ ገዛው ከአዲስ አበባ ውስጥ ስትል እኔ የእውነት ለራሴ እንደተደረገልኝ ነው ደስ ያለኝ። ጀግና ስትሆኑ ታውቃላችሁ።
የሀገራቸው ዜጋ የሀገራችን ዜጋ የሚያውቋት ቀርቶ ሌላ ዜጋ ራሱ ቋንቋን በደንብ የማያውቀው ራሱ እንዴት እንደተሽለጠለጠላት አይታችኋል። ሴት ልጅ ስራ ያስከብራታል። ሴት ልጅ ቁጭ ብላ የወንድን እጅ ብቻ መጠበቅ የለባትም። ራሷን ማስከበር መስራት። ሴት ልጅ ያው የቤት እመቤት መሆኑም መጥፎ ነው አይደለም፣ ግን ሴት ልጅ ትዳር ውስጥ ሆነች አልሆነችም ስራ መያዝ አለባት። በቃ ራሷን ትጠብቃለች። ስራ ካላት ትከበራለች። ከሰው እጅ አትጠብቅም። እና ሁሌም ራሳችንን ችለን የምንኖር ሰዎች እንሁን። ብናገባ ራሱ ትዳር ብንይዝ ራሱ ትዳር ውስጥ የባል እጅ ብቻ መጠበቅ ለሁሉም ነገር ያሳቅቃል። እና ስራ ላይ እንጣበቅ። ወርቁ አይወርቅም ስራ የሚሰራ ሰው። በህይወታችን ውስጥ ብዙ ነገር ሊያጋጥመን ይችላል፣ ግን የስራ ሰው ከሆን ሁሉንም ነገር እግዚአብሔርን ይዘን እናልፈዋለን። እና ስራ አስፈላጊ ነው ማለት ነው ለሴት ልጅ አብሶ ከምንም ከማንም በላይ በጣም ነው ስራ የሚያስፈልጋት። ያስከብረናል። የሰራ ሰው ይከበራል፣ ያለው ሰው ይከበራል። ካልሰራችሁ ደግሞ ሊኖራችሁ አይችልም መተዳደሪያ። እና መስራት ያስፈልገናል ምንም አይነት ጊዜ ላይ ብንሆን ማለት ነው። እና ደግሞ በራስ መተማመን መኖር አለበት። እኛ ጋር ደግሞ ማንም ሄደ ምንም ሆነ ምንም ስራችንን መቀጠል ጉብዝናችንን መቀጠል ነው ያለብን። ወደፊታችን ያማረ እንዲሆንልን መልፋት፣ እጅ መስጠት የለብንም ለህመም፣ ለችግር፣ ለሀዘን ማለት ነው። እና ከሄለን እሱን ነው የተማርኩት እኔ። ጀግና አንበሳ፣ ሁሌም አለባበሷን ጠብቃ እንዴ አረማመዷን አስባ አነጋገሯን አስባ ነው። እና በዚሁ በቪዲዮ ራሱ ብዙ ነገር ተማርኩባት። እና ሁሌም ራስን ማስከበር አስፈላጊ ነው ማለት ነው። ከምንም በላይ እኛ የሰው ልጆች ስንባል እኛ ባስቀመጥነው ልክ ነው ሰው የሚገምተን፣ የሚያከብረን፣ የሚወደን ማለት ነው። ስለዚህ ደግሞ እኛ ራሳችንን ማስከበር፣ ራሳችንን መጠበቅ። ሰው ልጅ ስራ ሲኖረው ራሱን ይወዳል። ታውቃላችሁ፣ ኮንፊደንስ ይኖረዋል፣ በራስ መተማመን ፉል ይሆናል። በቃ ምንም ነገር ለማድረግ እንችላለን እንላለን ስራ ሲኖረን ማለት ነው። ስራ ሳይኖረን ግን የሰው እጅ መጠበቅ፣ በራስ መተማመን ማጣት ይመጣል። ስለዚህ ለዚህ ለብዙ ነገር ያስፈልገናል። እና ለጤናችን ለሁሉ ነገራችን ስራ ያስፈልገናል። ከስራ ደግሞ ምንም አይነት ጊዜ ላይ ብንሆን በእምነታችን መጠንከር አለብን። በእምነታችን ደካማ መሆን የለብንም። እግዚአብሔር ልቦና ይስጠንና በቤቱ ይጠብቀን ሁላችንንም። በእምነታችን መጽናት አለብን። የትም ቦታ ብንሆን በቻልነው መጠን ያው ስደት ላይ ስንሆን ብዙ ነገር ሊያስቸግረን ይችላል፣ ግን ሁሉም ነገር እንደሚያልፍ ተስፋ ማድረግ አለብን። ህይወት አንዳንዴ በጣም ሲያስጠላን ፈጣሪ እንዳለ ራሱ እንረሳለን። እግዚአብሔር ግን ሁሌም ከኛ ጋር ነው ያለው። በህይወታችን ሁሉ በመንገዳችን ሁሌም እግዚአብሔር ከኛ ጋር ስላለ ነው ዛሬ እኔ የደረስነው እንጂ እግዚአብሔር ከኛ ጋር ባይሆን ቢረሳን ቢዘነጋን ለደቂቃ ራሱ አንቆይም በህይወት። እና እግዚአብሔር ሁሌም ከኛ ጋር እንዳለ እኛም ሁሌም ወደ እግዚአብሔር እንቅረብ። እግዚአብሔር ሁሌም ከኛ ጋር እንዳለ እንወቅ። ለደቂቃ ራሱ እግዚአብሔር አይለየንም፣ የእጁ ስራዎች ስለሆነ ማለት ነው። እና እግዚአብሔርን እናመስግን፣ እንመራረቅ፣ መልካም ነገር እንመኝ። አቅማችንን በትንሽ ነገር አንገድበው። ይሄን ማድረግ አልችልም አንበል። ከሰራም ምንም ማድረግ እንችላለን። ጾታችን ከስራ ላይ ሊያግደን አይችልም። ስለዚህ ምንም አይነት ነገር መስራት እንችላለን፣ ማድረግም እንችላለን፣ መሆንም እንችላለን። ጀግና ነን እኮ ሴቶች። የምር ሴቶች ለወንድ ራሱ ጥንካሬ ነን፣ ጀግኖች ነን ሴቶች ስንባል። አንበሶች፣ በራስ መተማመናችን፣ ኮንፊደንሳችን
ጀግንነታችን፣ አነጋገራችን እንደው አንዳንድ ሴቶች እንዲሁ እየመጡ እንትን ይሉናል እንጂ ስማችንን ያጠፋሉ እንጂ የምር ጎበዞች ነን እኛ ሴቶች። እና ያው ወንዶችም እንዳሉ ቢሆንም ሴቶች እኛ ለራሳችን ወደ ኋላ አንልም። እና ሄለን በጣም ነው ደስ ስላላት ደስ ብሎኛል። ሁላችሁንም እንደ